የ2017 የሁለተኛ ደረጃ ውጤት በቅርቡ ይፋ ተደርጓል። በ2015 ወደ ከፍተኛ ትምህርት የገቡት 3% ሲሆኑ በ2016 ደግሞ 5%፣ አሁን ደግሞ በ2017 8% ብቻ ተማሪዎች ወደ ከፍተኛ ትምህርት እንደገቡ ትምህርት ሚኒስቴር አሳውቆናል። ከዚህ በፊት በሰራናቸው ቪዲዮዎች ውስጥ ለከፍተኛ የትምህርት ውድቀት ለብዙ ተማሪዎች አለማለፍ ምክንያት ለቤተ መጻሕፍትና ለንባብ የሚሰጠው ትኩረት እንደ ሀገር በጣም አሳሳቢና ችግር መሆኑን ደጋግመን ገልጸናል። አሁንም ቢሆን ይህ ችግር እንደቀጠለ ነው። ለንባብ ትኩረት ያልተሰጠው በቅርብ አይደለም። ለቤተ መጻሕፍት ትኩረት የተነፈገው በቅርብ አይደለም። አሁን ውጤቱን እያጨድን ስለሆነ ነው። አሁንም ቢሆን በቅርብ ለውጥ ባይመጣም ለቀጣይ ትውልድ መሻሻል ሊመጣ የሚችለው ለቤተ መጻሕፍትና ለንባብ የምንሰጠው ትኩረት ከተሻሻለ ነው። ከዚህ አንጻር አሁንም ምንም የምናየው ነገር የለም። ቤተ መጻሕፍቶች አሁን ከፍተኛ ትኩረት አይሰጣቸውም። አሁንም ቢሆን ለንባብና ለቤተ መጻሕፍት የሚሰጠው ትኩረት በጣም አነስተኛ ነው። ችግሩ እየቀጠለ ነው። ለብዙ ዓመታት በቀጣይነትም እንዲህ አይነቱን ውድቀት የምናስተናግድ መሆኑ አያጠራጥርም። ምክንያቱም የችግሩን ሰንኮፍ አግኝቶ ሰንኮፉን መምታት ሳይሆን ማስታገሻ መስጠት ነው እንደ መፍትሄ እየተደረገ ያለው። ጥቂት ተማሪዎችን ምሳሌ እንጥቀስ። በ2016 ከፍተኛ ውጤት ያመጣችው ሲፈን ተክሉ የምትባለው 575 ነው ከ600 ያመጣችው ከናቹራል ሳይንስ። አሁንም በ2017 ካሊድ በሺር የሚባል ከዶዶላ አዳሪ ትምህርት ቤት 591 ከ600 አምጥቷል። ይሄ በጣም ከፍተኛ ውጤት ነው። ግን አዳሪ ትምህርት ቤቶች ከፍተኛ ውጤት አምጥተዋል። ሙሉ ለሙሉ ተማሪዎቻቸውን አሳልፈዋል። ለምንድን ነው ሊያሳልፉ የቻሉት? አዳሪ ትምህርት ቤቶች ከሌላው ትምህርት ቤት የሚለዩት በምንድን ነው ብለን እስቲ ቆም ብለን እንፈትሽ። እነኚህ ትምህርት ቤቶች ጠቅላላ የሚያሳልፉት ለምንድን ነው? ሁሌ ውጤታማ የሚሆኑት ለምንድን ነው? ከሌላው ትምህርት ቤት አንጻር ሲወዳደር ምንድነው ልዩነታቸው? እስቲ ትንሽ እናወዳድረው። ካሊድ በሺር የዶዶላ አዳሪ ትምህርት ቤት ነው። የዓመቱ ከፍተኛ ውጤት ነው ያመጣው። ለአንድ ሚዲያ ሲናገር ለከፍተኛ ውጤት ለማምጣት 3 ምክንያቶች እንደረዱት ተናግሯል። በተለይ ሶስተኛው ላይ አጥብቆ ነው የተናገረው። ተጨማሪ ማብራሪያ ነው የሰጠው። አንደኛው እዛው የሚያድሩ ተማሪዎች ከመሆናቸው አንጻር ሶሻል ሚዲያ እንዲጠቀሙ አይፈቀድላቸውም። ስለዚህ ይሄ በጣም ጠቃሚ ነገር ነው። በሶሻል ሚዲያ ከፍተኛ የሆነ ቁጥጥር አለ አዳሪ ትምህርት ቤቶች ውስጥ። እንግዲህ ስለ ሶሻል ሚዲያ ብዙ ይነገራል። በተለይ በትምህርት ላይ፣ በልጆች ላይ፣ በወጣቶች ላይ የሚያመጣው ተጽዕኖ ብዙ ሀገራዊ ጉዳዮችን እንኳን ካለፈ በኋላ ነው የምንሰማው ይላል። ሁለተኛው ደግሞ ከ80% የሚያመጡ የ9ኛ፣ የ10ኛ፣ 11ኛ ክፍል ተማሪዎች ድሮ ወደ መጡበት ትምህርት ቤት እንዲሄዱ ይደረጋሉ። ይህ ማለት ከ80% በላይ እንዲያመጡ በክፍል ውስጥም ይጠበቅባቸዋል ማለት ነው በእያንዳንዱ አመት። ሶስተኛው ላይ በብዛት የተናገረው ቤተ መጻሕፍት ወይንም ላይብረሪ ውስጥ ገብተን እንድናነብ ከፍተኛ እገዛ ይደረጋል። ላይብረሪው 24 ሰዓት ነው የሚያገለግለው። አዳሪ ትምህርት ቤቶች ተማሪዎቹም እዛው ነው የሚያድሩት፣ ትምህርት ቤቱም እዛው ነው ያለው፣ የሚበሉትም እዛው ነው። ሌሊቱን ሙሉ ላይብረሪ ውስጥ ይጠቀማሉ፣ ቀንም ይጠቀማሉ። እንደውም መምህራን ላይብረሪ ውስጥ መጥተው የከበደንንም ነገር ያስረዱናል፣ ያብራሩልናል ብለዋል። ስለዚህ ላይብረሪ ውስጥ በጣም ረጅም ሰዓት እንደሚያነብ፣ ለምሳሌ ማታ እስከ 7 ሰዓት እንደሚያነብ፣ ቀንም ላይ ክላስ ከሌለው በስተቀር እንደሚያነብ፣ አብዛኛውን ጊዜ በቤተ መጻሕፍት ውስጥ እንዳጠፋ ለዚህ ከፍተኛ ውጤት እንዳገዘው ተናግሯል። ስለዚህ በአዳሪ ትምህርት ቤቶች ውስጥ ለቤተ መጻሕፍት ከፍተኛ ትኩረት ይሰጣል ማለት ነው። ለንባብ ከፍተኛ ትኩረት ይሰጣል ማለት ነው። ከዚህ የተነሳ ሁሉም ተማሪዎች ከፍተኛ ውጤት አምጥተው ወደ ከፍተኛ ትምህርት ቢገቡ ይሄ ሚስጥር አይደለም ማለት ነው። በሌሎች ጋር ስናይ ግን አንደኛ ከጠዋቱ 2 ሰዓት እስከ 9 ሰዓት ነው የሚማሩት። ቅዳሜና እሁድ ደግሞ ቤተ መጻሕፍቱ ዝግ ነው። ማታ አካባቢ ቤተ መጻሕፍቱ ዝግ ነው።
ስለዚህ ተማሪዎቹ ከቤተ መጻሕፍት ተራርቀዋል። አራምባና ቆቦ ናቸው። ስለዚህ ሶሻል ሚዲያውን በእጃቸውን የሚከለክላቸው የለም። ስለዚህ ጥሩ ውጤት ላለማምጣታቸው ከቤተ መጻሕፍት ጋር መራራቃቸው ከፍተኛ አስተዋጽኦ እንዳደረገ ከዚህ የበለጠ ምን ማስረጃ ማቅረብ ይቻላል? ከዚህ የበለጠ ምን ልንናገር እንችላለን? ስለዚህ ላይብረሪ ገብቶ ለማንበብ በቂ ጊዜ የላቸውም። አዳሪ ትምህርት ቤት ግን በቂ ጊዜ አላቸው። ቀኑን ሙሉ ላይብረሪ ገብቶ ማንበብ ይችላሉ። የት? አዳሪ ትምህርት ቤት ያሉት። በሌሎች ውስጥ ግን የለም። እሁድና ቅዳሜም ላይብረሪ ውስጥ ገብተው ማንበብ ይችላሉ። የት? አዳሪ ትምህርት ቤት። ሌሎቹ ጋር ግን ይሄ የለም። ታዲያ በላይብረሪ ውስጥ በመጠቀማቸው ላይብረሪ ውስጥ ገብተው ላለፉት 10 ዓመታት ያህል የተለያየ የማትሪክ ፈተናዎችንም የኤስኤልሲ ማለፊያ ፈተናዎችን ሁሉ ሰርተናል። መምህራኖቹም አግዘውናል። ላይብረሪ ውስጥ እነኚህን ነገሮች ተጠቅመን ነው ለዚህ ውጤት የደረስኩት ነው ያለን ካሊድ በሽር፣ የዶዶላ አዳሪ ትምህርት ቤትና የዓመቱ ከፍተኛ ውጤት ያመጣው ልጅ ማለት ነው። ሁሉንም ብንጠይቃቸው መልሳቸው ተመሳሳይ ነው። ላይብረሪ በደንብ የተጠቀመ ተማሪ በጣም ውጤታማ ተማሪ እንደሆነ ማረጋገጥ ይቻላል። ስለዚህ ላይብረሪን የሚተካ ነገር የለም። በሶሻል ሚዲያ እየተጠቀሙ ሰዎች ውጤታማ ሊሆኑ አይችሉም። ላይብረሪ ገብተው ካላነበቡ ተማሪዎች ውጤታማ ሊሆኑ አይችሉም። በላይብረሪ ተጠቅመው ተምረው ከፍተኛ ደረጃ የደረሱ የሀገሪቱ ባለስልጣናት እባካችሁ ለቤተ መጻሕፍት የምትሰጡት የተንጋደደ አስተያየት ትውልድን እያጠፋ ነውና ይህን አመለካከታችሁን ብታስተካክሉና ወሳኝ የሆኑ ሰዎች ደግሞ በዚህ ጉዳይ ላይ ብታስቡበት። ይህ ሂደት ይቀጥላል። ምክንያቱም ዛሬ እንኳን ላይብረሪ ላይ ብንሰራ፣ ዛሬ ንባብ ላይ ብንሰራ እንኳን መጪውን ትውልድ እናድን እንጂ አሁን ተንጋዶ የመጣውን ተማሪ በቅርብ ዓመታት ለውጥ አናመጣም። የሚቀጥሉት ዓመታትም ከዚህ ያነሰና ከዚህ ጋር ተቀራራቢ ውድቀት ነው የምናስተናግደው። ስለዚህ ለቤተ መጻሕፍት ለንባብ ትኩረት እስካልሰጠን ድረስ አሁንም ውድቀት ማስተናገዳችን በጣም ይቀጥላል። ካሊድ በሽር ሲናገር በጣም ከገረመኝ ነገር አንዱ ፈተናዎች እየቀነሱ ነው የመጡት፣ ቀለል እያሉ ነው የመጡት። በፊት ከበድሉ ነበር ከ5 ከ10 ዓመት በፊት የሚወጡት። አሁን ግን ፈተናዎቹ በጣም ቀላል ናቸው ብሏል። እንግዲህ አስቡት፣ ማቴማቲክስን 100 ነው ያመጣው፣ ፊዚክስን 100 ነው ያመጣው። ፊዚክስና ማቴማቲክስ ቤት ታሪክ ነው 100 የሚመጣው። ፈተናው ምርጫና ቀላል ሆኗል ማለት ነው። እንግዲህ ፈተናው በጣም ቀሎም ነው 92% ተማሪ የወደቀው ማለት ነው። ስለዚህ አስቡት፣ ውድቀታችን በጣም ከባድ ነው። ፈተናም ቀሉ ተማሪዎች የማያልፉ ከሆነ ምን ያህል ከንባብ የራቀ ከእውቀት የላቀ ማህበረሰብ እየፈጠርን መሆኑን ማስታወስ እንችላለን። ስለዚህ አሁንም የት ጋ ነው ችግሩ? የችግሩ ዋና ቁልፍ ነገር የጋ ነው፣ ሚስ ያደረግነው የጋ ነው ብለን ትኩረት እንድንሰጥና ለትኩረቱ መፍትሄ እንድንሰጥ እንደ ቤተ መጻሕፍት ባለሙያ እንደ ንባብ በሀገሪቱ ውስጥ እንዲስፋፋ እንደሚሰራ ኤክስፐርት የበኩሌን መልእክት አስተላልፋለሁ።